ስደት ቤተሰብን ትቶ ሀገር ለቆ መውጣት፣ ለተሻለ ህይወት ከቀይ መለየት፣ ሰርቶ ለመለወጥ በሰው ሀገር ስደት ልቧ እየነደደ በቤተሰብ ናፍቆት ደከመኝም ሳትል ለነፍሷ ሳትሳሳ በነጫጮች ቁጣ እያለፈች ብዙ አበሳ ለኔ ብቻ ሳትል ሳታስብ ለራሷ ከዛሬዋ ይልቅ ነገዋን የምታይ ጀግና ሴት ናት እሷ። እንደ ሻማ ቀልጣ ለሰው የምታበራ እሷ እየደከመች ለራሷ ሳትራራ በውሃ እንዳለጨው ስጋዋ እየሟሟ እያመማት እንኳን ሳይታያት ህመሟ እትቀል እየለፋች ለእሷ ሳትሰጥ ፋታ ሁሌም ትደክማለች ላሰሪዋ ደስታ። በትልቁ ህንፃ ከላይታች እያለች ላሰሪዋ ብላ ደፋ ቀና እያለች ያንን ትልቅ ህንፃ ወጥታ እየወረደች ህንፃና መስታወት ልብሱን እያጠበች ሽንት ቤት አጽድታ ለሰው ምግብ ሰርታ በባዕድ ምድር ላይ የሚረዳት አታ ብታለቅስ ብትጮህ ብታሰማ ዋይታ ሚሰማላት የለም የውስጧን ጫጫታ። እንዲህ ተሰቃይታ ለሰው የምትቆረስ ከወር ደሞዟ ላይ ለሰው የምትለግስ ስቃ የምትታይ እንባዋን አብሳ በጣም ጠንካራ ናት አርያ ነች እሷ። ስደተኛዋ እህቴ ውዷ ያገሬ ልጅ ልንገርሻ አንቺ ጠንካራ ነሽ፣ ፈተናና ሲቃይ ከህልምሽ ያልገታሽ፣ በሚገጥምሽ ፈተና ያልቆምሽ ከሩጫሽ፣ በችግር መከራ አልሸነፍም ያልሽ፣ ለድህነት እጅሽን ያልሰጠሽ ጀግናና ጠንካራ የቴዎድሮስ ዘር ነሽ። እንዴ አንቺ እኮ ጀግና ነሽ፣ ከምነግርሽ በላይ በጣም ጠንካራ ነሽ። እንዴት በትንሿ ነገር ተስፋ ትቆርጫለሽ? ከዛሬ የተሻለ ልዩ ቀን አለልሽ። ምንም ያክል ትልቅ ፈተና ቢገጥምሽ ከትናንቱ ብሶ ዛሬ ቢያስለቅስሽ ጀግናዋ እህቴ ውዷ ያገሬ ልጅ ጠንካራዋ እህቴ አንቺ የእናቴ ልጅ ስሚ ልንገርሽ አድምጪኝ ከልብሽ። በሚገጥምሽ ነገር እጅሽን አትስጪ፣ ጥንካሬሽን ተስፋሽን አትጪ፣ አታማሪ አይክፋሽ አትነጫነጪ። አስታውሺ ይህን ቀን ያልፍና ነገ እንደምትመጪ። አመሰግናለሁ። መታሰቢያነቱ በስደት ሀገር በሰው ሀገር በሰው ቤት የምትኖሩ እየሰራችሁ ቤተሰብን የምታስተዳድሩ እህቶቼ በሙሉ በጣም ወዳችኋለሁ። ለእናንተ ነው። ስላዳመጣችሁኝ አመሰግናለሁ።